አሁን ላይ ስላለው አጠቃላይ የመኪና መረጃ ባጭሩ ነግራቸዋለሁ። መረጃዎች በየጊዜው የሚለዋወጡ ቢሆንም በ2018 እንዳጠቃላይ ስለ ኤሌክትሪክ መኪኖችና ስለ ሌሎች የመኪና አይነቶች አዳዲስ ዜናዎችን ነግራቸዋለሁ። ሰላም፣ ሳሚ አውቶሞቲቭ ቴክኖሎጂዎች ነን። ለማንኛውም አይነት የጂፒኤስ እና የጂኤንኤስኤስ ሲስተም አገልግሎት በእነዚህ ስልክ ቁጥሮች በመደወል መረጃ ማግኘት ትችላላችሁ። በአሁኑ ጊዜ ዓለም ላይ የኤሌክትሪክ መኪኖች መስፋፋት፣ በየጊዜው አዳዲስ ሞዴሎች መምጣትና የባትሪ ቴክኖሎጂያቸውም እየተሻሻለ መምጣታቸው የኤሌክትሪክ ገበያውን በጣም እንዲንቀሳቀስ አድርጎታል። አንዳንድ መረጃዎች እንደሚያሳዩት ደግሞ ኢትዮጵያ ላይ የኤሌክትሪክ መኪናዎች በእጥፍ ካልሆነም ደግሞ በ50% አሁን ካላቸው ዋጋ ሊጨምሩ ይችላሉ። ሌላኛው ደግሞ አውቶኖመስ ድራይቪንግ ቴክኖሎጂ ሲሆን ሙሉ ለሙሉ ራሳቸውን ችለው መንዳት የሚችሉ በከፍተኛ ደረጃ የላቁ ADAS የሚባል ሲስተም ያላቸው መኪኖች እየበዙ መምጣታቸው ነው። ሶስተኛው የዲጂታልና የሶፍትዌር ውህደት ሲሆን ከስማርት ስልኮቻችን ጋር መኪናችንን በማገናኘት የምናዝበት ቴክኖሎጂ እየመጣ ነው። አራተኛ የኤስዩቪ እና ክሮስኦቨር ተወዳጅነት ሲሆን ምንም እንኳን የኤሌክትሪክ መኪኖች ቢበዙ ገበያ ላይ እነዚህ የሚታያቸው መኪኖች በቤንዚን አማራጭ እየበዙ መጥተዋል። አምስተኛውና ትልቁ አነጋጋሪ ጉዳይ የነዳጅ ዋጋና የኢኮኖሚ መለዋወጥ ሲሆን የኤሌክትሪክ መኪኖች የሃይብሪድ መኪኖችና በሀገራችን ላይ መብዛታቸው የማይቀር ጉዳይ ሆኗል። እንደዚህ አይነት መረጃዎችን ለማግኘት አካውንታችንን ፎሎ ማድረግ እንዳትረሱ።